ሐቂቃ ነው ይሄ ነገር። ኦኬ እንደዛ ከሆነ ሁሉንም እያስገባችሁ ምንድነሽ ኦሮሞ ነኝ ስትል ሐቂቃ ነው ብላችሁ አጋው ነኝ። እነሱ አላሉማ። እነሱ እኮ እንዳንተ ያላሉ። አንተ እኮ ነው ግራ አጋባን እኮ። ይሄ እንግዲህ ሞዴል ሌላ ነው አውቃለሁ። የኦሮሞ ህዝብ እንደሚወደኝ አውቃለሁ። በጣም ልባቸው ተሰበረና እያለቀሱ እየደወሉልኝ አሉ። አይ አም ሶሪ። ምን ብሎ አናምንም አላመንም ይሄን ነገር እኔ ምለው ቆይ አይደለም አጋው ቻይና ብትሆን ማለት ነው። አንተ እኮ ከሰው ልጅ አታልፍም እኮ የሰው ልጅ ነው አለቀ። አራት ምንድነው መብቴ ነው መብቴ አይደለም። ምኑ ካልሆንክ መብትህ አይደለም። ይሄ ንፍቅና ነው። ኦኬ አንድ ሰው ኦሮሞነትን ኦሮሞ ካልሆነ ወደ ኦሮሞ መግባት አይችልም። እንዴት ይችላል? ምን አገባውና ነው? ምን አገባውና? አዎ እዚህ ጋር ገዳ ሲስተም እና ሸሪዓ ሊለያይ ነው ማለት ነው። ትጀመሩ እኮ ይኸው ሌላ ነገር መጥቶ ሸሪዓ ጋር እኔ ጋር በቃ እኔ የድሮ አይደለሁም። ከኔ ጋር ከተናገሩ ቪዲዮ ይቀዳል፣ ይሳሰታሉ፣ ይተው ሰይጣን ይኛሉ። እኔ اللهم صل وانت خير الصالحين አሁን በኋላ ግን እርሶንና እኔን አያገናኘን ካሁን በኋላ ሀቢቢ ወረብ الكعባ ባለፈው ነግሬያለሁ። እቀራብሃለሁ ጅና ለብስልክ ሸሽቴ ነው ያመለጥከው። አሁን እየተጫወተብክ ነው። ወረብ الكعባ ልክ አይደለህም። አሁን ልምጣ ታዲያ ልክ والله ቢቀራብ ኖሮ ተስተካከል ነበር። አሁን እኮ እኛ ምናየው ወላሂ ጨክኜ ልቀመጥና በኦንላይን ይሞከር እስኪ የሆነ ምልክት ነገር ካሳየው እስኪ አይደለም ያንተማ እንዲህ አይወጣም። والله لازم ታስረህ እጅግ ወደኋላ ታስሮ ለግርግ ታስሮ ታፍነ መድኃኒት እንዳለ والله ወረብ الكعባ እንዲህ ካልሆነ ያንተ በአንዴ ምንድነው ተነቅሎ ይወጣ። አንተ ወንድሞቼ ሙባረክ ወንድሞቼ ናይቶች ሙባረክ የድሮ አይደለም። በነገራችን ላይ ልክ አይደለም ወንድማችን። ድሮ በሌላ ብሔር ነው የምናውቀው። አሁን ወደ አጋው ሆኗል። ከጥቂት ጊዜ በኋላ ደግሞ ወይ ስልጤ ይሆናል ወይ ጉራጌ ይሆናል ወይ ወለኔ ይሆናል ወይ ቀቤና ይሆናል፣ አይታወቅም። ሙባረክ ይቅር በሉት ጅን ነው እንደሚያደርገው። ወላሂ ወረብ الكعባ ባለፈው ይጄ ቀራባታለሁ ስል አመለጠኝ። ቪዲዮ አለ ወረብ الكعባ ለሶስት ሰው ይዘን ወደ ቤት አስገብተን ቀራባት ስንል ጩኸው ላይቭ ላይ ገብቶ ድረሱልኝ ብሎ ወረብ الكعባ አመለጠ። ልክ አይደለም ሙባረክ የድሮ ሰው አይደለም። አሁንም ይቅሩብኝ በአላህ ይቅሩብኝ። እስኪ ራሴን ላይ ነው አይደለም በዚህ ሁኔታ አይደለም የሚቀራብክ። ትመጣለህ ወደ ዱባይ ያስቀየምከው ሰው ካለ አውፍ ይበሉኝ ብለህ ወደ ዱባይ ትመጣለህ። ያስቀየምኳችሁና የበደልኳችሁ ወንድሞቼ እህቶቼ ካላችሁ ለአላህ ብላችሁ አፉ እንድትሉኝ እጠይቃለሁ። አልሐምዱሊላህ። እናንተን ደግሞ ኢትዮጵያውያን ወገኖቼ እንግዲህ ያው ታውቁታላችሁ። አንድ ሰው ለሰው ልጅ ይቅር የሚል ከሆነ ትልቅነቱን ነው የሚያሳየው እንጂ ውርደት አይደለም። ለአላህ ብላችሁ አውፍ በሉት። ሙባረክ ኖርማል አይደለም፣ የድሮ አይደለም። አሁን ብሔሩን የቀያየረ ስለሆነ ጅኑ ነው እንደሚያደርገው ወይ ድግምት ነው ወይ አይነ الناس ነው እንደሚያደርገው። ስለዚህ ለአላህ ብላችሁ አውፍ በሉለት። ባረከላሁ ፊክ። አንልም ለሚሉት የዛቸው ምንድነው ማን አይልም የሚል ሰው አለ? እስቲ ሲጻፍ ወላሂ አለ። ይሄው እስቲ የታለ? እስቲ ወላሂ አለው። እስቲ አውፍ ያላችሁ አንዳንድ ቁጥር ጻፉ። አውፍ ያላችሁ አንዳንድ ቁጥር ያላላችሁ ሁለት ቁጥር እስቲ ይሄው ብለና አዩ አንዳንድ ቁጥር ማሻአላህ ይሄው አልহামዱሊላህ አንተ ሁለትም አለ። ኧረ ሁለትም የጻፉ ነው አንተ። አዋ ኧረ አንተ የኢትዮጵያ ሕዝብ ጨካኝ ነው፣ ግማሹ ከፊሉ ጨካኝ ነው ኢትዮጵያ ሕዝብ። ከዛ እኔ አጋው ነኝ። ከሳምንት በኋላ ሰባት ቤት ጉራጌ ነኝ። ኢናሊላሂ ወኢና ኢለይሂ ራጂዑን። እንዳለ 80 ምናምን በቃ እንትን በላ 80 ምናምን ብሄር እኔ 84 ብሄር የኢትዮጵያ 84 ብሄር ነኝ። እኛ ደግሞ ጭንቅላት ያለን ሰዎች አንተ ልክ አይደለህም ተይዛል በጅን ስለተያዝክ በአንተ ላይ ፈረድን ብለን ነው የምንወስነው እኛ። ምክንያቱም ተቀርቶብህ ነገር ከወጣልህ በኋላ ኖርማል ስትሆን የምታጠፋ ከሆነ እዛኔ ነው በአንተ ላይ የምንናደደው። خلاص ግን እኛ የምናውቀው ይሄ ነገር በሽታ እናውቀዋለን። ይሄ ድግምት የሚባለው ነገር ባልና ሚስትን ያፋታል፣ የሚወዱ ሰዎችን እንዲለያዩ ያደርጋል።
በትክክል ስትናገሩ የነበረው የትክክል ተቃራኒ እንድትናገር ያረጋሃል። እኛ እንረዳሃለን ወንድማችን። አሁን አጋው ሆኗል። ከ3 ቀን በኋላ ደግሞ ሌላ ብሔር ነው የምትሆነው። እኔ በበኩሌ አውፍ ብያለሁ እስክትድን ድረስ እስክቀራብክ ድረስ ማባን እኔ አላበርኩም። ከሰው ጋር አንገናኝም በኦንላይን እንጂ ካሁን በኋላ በአካል አንገናኝም። ያጠፋውን ጥፋት ስለምታውቅ ነው። ለዚህ እኮ ነው የምትደበቀው። አብጃለሁ አበድኩ እንዴ እዚሁ ቀራለሁ። አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت الو السلام عليكم غير المغضوب عليهم ولا الضالين آمين بسم الله الرحمن الرحيم إنا أعطيناك الكوثر فصل ماذا بسم الله الرحمن الرحيم مبارك إنا أعطيناك الكوثر فصل لربك ونهر إن شانئك هو الأبتر بسم الله الرحمن الرحيم قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد بسم الله الرحمن الرحيم قل أعوذ برب الناس مالك الناس إله الناس من شر وسواس الناس. سبحان الله. سبات عمت لي قران هيد ولا هيد بسم الله الرحمن الرحيم بدك كبرته أما يتساءلون عن النبأ العظيم الذي هم فيه مختلفون بسم الله الرحمن الرحيم لا الله بارك الذي بيده الملك الله أمبرا مبارك ጨርስ የጀመርከውን ጨርስ بسم الله الرحمن الرحيم ألف لام ميم را استاذ إتوبو أستغفر الله أنا ما مسألكوا أستاذ سلام ديت ناتشو ሰላም ነው ኢድሪስ አልহামዱሊላህ والله أستاذ ኦራለው እዚ ሙባረክ ኦሮሞን ጨልጨሬ የተኛ ብሄርኔ እኔ ወኩን በእናት ብሄሮና ወኩን አስታወቁን ምንድን ነው ኢድሪስ ታውቀዋለህ? ጨልጨ ይሉ ግማሹን ጨጨ አጋወነኝ አው እሱ አጋወነኝ ኢድሪስ በእናትሽ ብሄር ንገረን። አጋወነኝ ጋው በል ኢንሻአላህ አትዝም በል አጋወነኝ ኡስታዝ ቤን ነው ሙባረክ ዝም በል ኡስታዝ ቤን ነኝ ለአላህ ሁሉ ምን እንደሰማ ወላይ ጆከር ወላማን ወላይ ትታውና የልጆች ችግር እንዲፈታ የእምነት አባቶች ኡስታዞች ይምጡና ኡስታዞች ባሉበት ካሁን በኋላ ጭምር እንዳይደግም አንድ አማራ የኦሮሞ ሊያግቶ ካመጣ ቀዳሚ አማራ ሊቃወም አንድ ኦሮሞ የአማራ ሊያግቶ ከመጣ ኦሮሞ ተቃዋሚ ሊሆን የአሁኖቹን ልጆች እንዲለቀቁ ብለን እሺ ብለን ተስማምተን ኡስታዝ አቡ መሐመድ መጥቶ ኡስታዝ ሼህ ሰይድን እየጠበቅን እያለ እነዛ እነ ዮኒ ማኛንና ጂጂክያን አስገብቶ ነገሩን ወደ ፖለቲካና ወደ ዘር ወስደው እንደፈለጉ አድርገው በኋላ ላይ የገንዘብ መዋጮ ብለው ተቀመጡ። የፖለቲካ ሰዎችን አመጡ። ከኛም ልጆች እነ ዘራ ያዕቆብ እና ማረኪለን አስገቡ። ከዛ ዋኛ ተተነው ወጣ። ምክንያቱም እኛ የፖለቲካ ለመስራትና እንደ ዝባዝንቄ ብር ለማለት አይደለም። ስለዚህ ይሄን ችግር የሚፈቱት የእምነት አባቶች ናቸው። እንዳይደገም ብለን ነው እኛ ወሰንነው። ከዛ አልፎ ሌላ ወሬ። ስለዚህ አሁንም ቢሆን በእምነት አባቶች ታሁን በኋላም እንዳይደገም ይሄ ነገር
አሁን የታገቱ ብቻ አይደለም ችግር ላይ እየወደቁ ያሉት ችግር ላይ እየወደቀ ያለው በፍርሃት ከስራ ገበታው እየተፈናቀለ አሁን ስራ በሌለበት ዘመን ወደ ቤት እየገባ ነው። ከኦሮሞም ከአማራው እኛ የማንም የዘር ጥላቻ ያለብን እኛ እንዳይፈቱና ችግርን የሚያብዛዙ ሰዎች ሙባረክ ነው ብለን ስላሰብን ለምን ደሞ ስትሉ ከዚህ ቀደም የዛሬን 2 ዓመት የኦሮሞ ልጆች የአማራ ላይ ሲያገቱ ሙባረክን ደውዬ በመናገር ላይቭ ላይ ገብተን ባንድ ቃል ልቀቁ ይላቸዋል ያለምንም ያለ ብር ያንን ላይ በሰላም ሲለቁ ስላየሁ ያሁኑ ግን እንዳይለቅ እየተደረገ ነው። ምንድነው ፖለቲካ መስራት ፈልገዋል፣ ገንዘብ ፈልገዋል። ሌላ ይሄ የከሰረ ፖለቲከኛ ሁላ ኢትዮጵያን ታጨፋጨው በኋላ አሁን ደግሞ ስደተኞች ላይ መጥተው ነው ቢጂቲያና ነው ዩኒማኛ ፖለቲካ እየሰሩብን ነው። ይሄንን ነው የተቃውሞ ያለው በደሃ ደም የኢትዮጵያን ህዝብ አባልቶ በውጭ ደግሞ ፍየል እየጠበቅን ጋህዋ እየሰራን የምንፈራን ሰዎች ለማባላት ነጂቲያና ነው ዩኒማኛ በዚህ ጉዳይ ገብተው አሁንም በዶላር እየነገዱ አሁንም በእኛ ላይ ይሄ ችግር እኛም ላይ ይደርሳል። እኔም አንዱ የችግሩ ተጠቂ ለሆን ይችላል። ያለነው አረብ ሀገር ስለሆነ ያለነው ማንም ይሁን ኦሮሞ ከአማራ ርቆ መኖር አይችልም። አማራ ከኦሮሞ ርቆ መኖር አይችልም። በቤት ኪራይ በስራ ቦታ አብረን